እኔ አይደለሁም ብዬ የምለውን ፕሩፍ አጠበቡት። ነምበር 1 ፕላስቲክ ሰርጀሪ አድርጋለች ተባለ። ኦኬ። ሁለተኛ ፓስፖርቷ ራሱ ፌክ ሊሆን ይችላል ተባለ። ቻልሽ እኔ ማንም ሰው ፈቃደኛ ከሆንሽ አንቺ እዛ ጋር ያለው ሰው የትም ቦታ ላይ መጥቼ ሳጂ ማለት እቺ ነች ኦሬዲ ይሄን አንገቴን ደፍቼ በቃ የደሃ ልጅ ነኝ ራሴን ለመለወጥ ሰውን እያዝናን ነው ምናምን እዚህ ደርሼ ድክ እያልኩ በጣም የሚጠሉኝና ምቀኞች ነበሩ። እነሱ ጥርስ ውስጥ ገብቼ ነበር። ይሄ ገጠመኝ ሚኪ ራሱ እኔ አለመሆኔን እያወቀው ነው እሱ አይደለችም ብሎ እንደመዝጋት እኔ መልሼ የተበደሉ ሰዎች ፋሲካ ራሱ እሱ አይደለችም ብላለች አይደል? ሚኪ ራሱ እሱ አይደለችም ብሏል። ለማን ነው ፕሩቭ ማድረገው? ለታዋቂ ለሚያምኑበት ሰው ለሁሉም ሳይሆን ለአንድ ሰው ራስሽን ፕሩፍ አድርጊና በሚፈልጉት መልኩ እኔ አሁንም ስቲል ነው እዚህ ጉዳይ ላይ እንደሌለው ምንም ተባባሪ እንዳልሆንኩኝ በጣም የሚያሳዝኑ 100,000 ሰጣቸው 700,000 ደግሞ ከሌላ የተሰበሰበውን 600,000 ጨምራ ትርፍ መድዳችሁ እንድታመጡ ብላ ዊልቸር ላይ ተቀመጠች ልጅ ሸገር ኢንፎ ላይ ቀርባ ከዚህ በፊት አይተሽ ከሆነና ብዙ መጥፎ ስራዎችን የሰራች ነች። ሁሌ ግን ስለማትታወቅ የነበረ አደባባይ ስላልወጣች እያለች በጣም ፈጣን የሚባሉ ልጆችን እነ ሚኪን እነ ፋሲካን ሳይቀር በምን አይነት ሁኔታ እየሸወደች እንደሄደች ታይቷል። ለምን በቅንነት ቀርበዋት ነው ያንን ሁሉ ስራ ፊልም የሰራችው። ስለዚህ አንቺ ጋር እኔ አሁን አንቺን የምጠይቅሽ እንደ ሳጂ ኦሬዲ ሶሻል ሚዲያ ላይ አዲስ ሆነሽ እንደመምጣትሽም በጣም ረጅም ጊዜ አላየሁሽም። እንዲህ አይነት ነገሮች ሲመጡ ዋይ ኖት ይሄ ትርፍ ነገሮችን አላስፈላጊ ቃላቶችም ለምን እየተቀረጹ ይቀመጡና ያስጠላል። አሁን ሰው ልታስረጅ ትችላለች ዛሬ አንቺ ጋር መጥቶ ምናምን ከተወሰነ ጊዜ በኋላ መልሶ ባክፋየር አለው የማቃጠል ስሜት አለው። እንዲህ አይነት ነገሮች ዝም ብሎ አላግባብ ስም ሲነሳ አንዱ እኔ ተበዳይ ነበርኩኝ። ሌላ የሰረቀችው ሌላ ዛሬ ላይ የለችም ያቺ ሴት። በወቅቱ ግን ስም ተነስቶ የልጄ ፎቶ ሁሉ ተለጥፎ ሲደረግ ነበረ። ለዛም ያልኩት ዋይ ኖት ራሷን ብታነጻው ጀስት ይሄ ነፃ ሆኖ መውጣት ነው። ነገ ከነገ ወዲያ የምትሰሪያቸው ስራዎች ላይ የበለጠ ፕራውድ ሆነሽ ጥሩ ነገር ይዘሽ ትገኛለሽ ብዬ ስለማምን ነውና እንደ ወንድም ነው ይሄንን እምልሽ። እዚህ ጋር ያለው በማለት ጉዳይ ላይ ግን ኖርዌይ ገብታለች ወይ ጀርመን ነች ምናምን ለሚባለው ትናንትም በአደባባይ እንዳልኩት ዛሬም ደግመዋለሁ። ፓስፖርቷ ኮፒው መጥቶልኛል። ከሳሾች የሚልኩት ዶክመንት ካለ መታለች አውሮፓ ላይ እዚህ ቦታ ገብታለች ከተባለ ያንን አያይዞ ማስገባት ቀላል ነው፣ ከባድም አይደለም። ያንን ፖሊስ ያጠራል። ለምን የራሳቸው ስራ ነው፣ ሲስተማቸው ላይ ስላለ ማህሌት በሚለው ገብተው ሰርች አድርገው ማግኘት ይችላሉ። ከተገኘች ደግሞ ከሳሾች ስላሉ ያ የሚካሄድበት ጉዳይ ነው። ግን ሳጂ ከዚህኛው አሁን ከሚባለው ከማህሌት ጉዳይ